ሰላም እንዴት ናችሁ? የዩቲዩብ ሰዎች በዛሬው ዕለት ደግሞ ስለ መስቀል ቅርጽና የተለያዩ የእምነት ተቋማት የኦርቶዶክስ፣ የፕሮቴስታንት እንዲሁም የካቶሊክ እምነት ተከታዮች የሚጠቀሟቸው የመስቀል አይነቶች አሉ። ትክክለኛው የመስቀል ቅርጽ የትኛው ነው? ኢየሱስ ክርስቶስ የተሰቀለበት መስቀልስ በምን አይነት እንጨት ነው? ያ እንጨት ከየት የመጣ ነው? ዕፀ ሕይወት ነው ይባላል፣ ከገነት ነው የገባው ይባላል። እና ይህን ሙሉ መረጃ የምነግራችሁ ስለሆነ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሙሉ መረጃውን የምነግራችሁ ይሆናል። ቻናሌን ሰብስክራይብ ካላረጋችሁ ሰብስክራይብ ማድረጋችሁ እንዳረሱ። እንደምትመለከቱት በምስሉ ላይ የተለያዩ አይነት የመስቀል ቅርጾች አሉ። አንዳንዱ የመስቀል ቅርጽ ሶስት አይነት መስቀል አግድም ያለበት ይገኛል። ይሄ ፓፓ የሚባለው ደግሞ የመስቀል አይነት ነው። ይሄ ብዙ ጊዜ ለካቶሊኮች እምነት ላይ የሚገኝ ነው። ሁለተኛው አይነት ደግሞ ሁለት መስቀል ከላይ ሁለት ሰረዝ እንደምትመለከቱት ቪዲዮ ላይ ሁለት አይነት ሰረዝ ያለበት ነው። ይሄም አዲስ አበባ ውስጥ ዊንጌት ፊት ለፊት የሚገኘው የካቶሊኮች ቤተክርስቲያን አካባቢ ላይ ብዙ ጊዜ ታዩታላችሁ። በዛ በኩል የምታውቁት ሰዎች ፓትሪያርካል የሚባለው የመስቀል አይነት ቅርጽ ነው። እንዲሁም የተለያዩ ክሮስድ ኢየሱስ ክርስቶስ ፊቱን ዞሮ ነው የተሰቀለው በማለት ደግሞ የሚጠቀሙ ክሮስድ የሆነ መስቀል አለ እንደምትመለከቱት ማለት ነው። ትክክለኛው የመስቀል አይነት ግን ኢትዮጵያ ውስጥ የሚገኘው የመስቀል አይነት ከወገቡ ወደ ላይ አጠር ብሎ ወደ ታች ከመስቀሉ ከክሮስ ወደ ታች ያለው ደግሞ ረዘም ያለው የመስቀል ነው ኢየሱስ ክርስቶስ የተሰቀለበት ማለት ነው። ይሄም መስቀል ከገነት የመጣ ነው። ስለሱ የምነግራችሁ ይሆናል። ከዛ በፊት ግን በክብ ውስጥ ያለ መስቀል ደግሞ ይሄ ብዙ ጊዜ ግብጽ ውስጥ የሚገኙ የጣዖት አምልኮ በፀሐይ የሚያመልኩ የነበሩት ሰዎች የሚጠቀሙበት የጣዖት አይነት ቅርጽ ነው። ግን በብዛት ይሄ መስቀል እየተሸጠና ብዙዎች የተጠቀሙበት ይገኛል። ግን ኢየሱስ ክርስቶስ በእንደዚህ አይነት መስቀል ላይ ስላልተሰቀለ ይሄኛው ትክክለኛው እንዳልሆነ ማወቅ ይጠበቅባቸዋል። ከዚህም በተጨማሪ ደግሞ ቶ አይነት ቅርጽ ያለው መስቀል ነው። ፊደል ቶ የምትመስለው ወይም ደግሞ የሰው ልጅ በዝም ብሎ ስኬች ስታደርጉት ጭንቅላቱ ክብ እጁን ዘርግቶ በሁለት እግሩ ገጥሞ እንደቆመ አይነት የሚመስለው ነው። ይሄኛውም የመስቀል አይነት ትክክል እንዳልሆነ ነው። ምክንያቱም ኢየሱስ ክርስቶስ የተሰቀለው በእንደዚህ አይነት መስቀል አይደለም። ብዙዎች ግን ይሄ ቶ የሚለውን ነገር ነፃ አውጪ ወይም ደግሞ ቴዎድሮስ ይመጣል ይሄ መስቀል ነው የሚይዘው ምናምን የሚል አይነት አስተሳሰብ አለ። ይህም ቢሆን በፊት በግብጽ እምነት ተከታዮች ዘንድ ይጠቀምበት የነበረ አርማ ነው ወይም ደግሞ ምልክት ነው ማለት ነው። ስለዚህ መላእክትና ሰይጣኖች ሲጣሉ ወይም ደግሞ መላእክትና ሰይጣን በተዋጉበት ጊዜ መላእክት ሁለት ጊዜ እንደተሸነፉ ይታወቃል። በሳጥናኤል ማለት ነው እንደተሸነፉ ይታወቃል። ስለዚህ እነሱም ወደ ፈጣሪያቸው ወደ እግዚአብሔር ከጸለዩ በኋላ የብርሃን መስቀል እንዳሳያቸውና ያን የብርሃን መስቀል ሲያሳዩት ዲያብሎስም ወደ ታች እንደሸሸና ከነሱ እንደራቀ ይታወቃል ማለት ነው። ስለዚህ መስቀል ጥንት ነበረ ማለት ነው። የሰው ልጅ ከመፈጠሩ በፊት ልዑል እግዚአብሔር ለኛ ያዘጋጀልን ነው። ቢሆንም ግን ኢየሱስ ክርስቶስ ወደዚህ ምድር መጥቶ ሲሰቀል በመስቀል ላይ የተሰቀለው ያ መስቀል ደግሞ የመጣው ከገነት ነው። ዕፀ ሕይወት ነች ትባላለች እንጨቷ። ያ ማለት ደግሞ ጠቢቡ ፈረስና አሞራን አዳቅሎ ወደ ገነት በመሄድ የገነት ሲጎበኝ መልአኩ ቅዱስ ኪሩቤል እንጨቷን ቆርጦ ወደ ምድር እንደጣላትና ያ እንጨት ኢየሱስ ክርስቶስ የተሰቀለበት ያቺ እንጨት የመጣችው ደግሞ ከገነት ነው። ያቺ እንጨት ወደ ምድር ስትወርቅ ኢየሩሳሌም አካባቢ ነው የወደቀችው። ጠቢቡ ሰለሞን ደግሞ ቤተ መቅደሱን ሲሰራ ያቺን እንጨት ለመጠቀም ቢያስብም እንጨቷ ስላጠረችበት እንጨቷን አስቀምጦታል። እንዲሁም ህንደኬ ኢትዮጵያ ወደ ጠቢቡ ሰለሞን በመሄድ ታሪኩን የምታውቁት ከሆነ አሊያም ደግሞ ማታውቁት ከሆነ በሌላ ጊዜ በዲቴል የማቀርብላችሁ ይሆናል። ኖሃው እንዲኖራችሁ ብቻ ነው ዛሬ የማቀርብላችሁ ስለ መስቀል ብቻ ስለሆነ ማለት ነው። ስለዚህ ያችን ስትገባ ወደ ጠቢቡ ሰለሞን እንቅፋት ሆኖ የመታትና ጥፍሯ ላይ የነበረውን ጉድፍ ወይም ደግሞ ቀንድ አውልቆ እንደጣለላት ይታወቃል። ያ እንጨት ማለት ኢየሱስ ክርስቶስ የተሰቀለበት ማለት ነው። ኢየሱስ ክርስቶስ በስቅለቱ ወቅት በሚሰቀልበት ሰዓት ይሄ እንጨት እንደ ቋሚ ሆኖ ያገለገለ ወይም ደግሞ አሁን ኢትዮጵያ ውስጥ የሚገኘው ግማደ መስቀሉ ማለት ነው ዕፀ ሕይወት ነው ማለት ነው። ስለዚህ ይሄ ደግሞ የገነት በር መክፈቻችን ሆኖ ያገለገለን ነው። ምክንያቱም መጀመሪያ ከገነት ተባረን ነበረ። ስለዚህ ወደ ገነት የተመለስነው በእናታችን በቅድስት ድንግል ማርያም አማካኝነት ኢየሱስ ክርስቶስ ተወልዶልን ለኛ በመስቀል ላይ ቤዛ ስለሆነ ወደ ገነት ተመልሰናል። ስለዚህ የገነት ቁልፋችን ነው ማለት ነው ይሄ መስቀል። እናም የሚገኘው
ኢትዮጵያ ውስጥ ግማሹ ግማደ መስቀሉ ማለት ነው ግሸን ደብረ ከርቤ ይገኛል ማለት ነው። በግሸን ላይ ይገኛል። ስለዚህ ቦታውን ሄዶ የረገጠን በረከት ያገኛል። ስለዚህ እናንተ ቦታውን በመሄድ እርገጡ እላችኋለሁ። ስለ መስቀል ያለኝ ግንዛቤን ይመስላል። እንዲሁም ደግሞ በዲቴይል እንድሰራላችሁ ከፈለጋችሁ ኮመንት ሴክሽን ላይ አሳርፉልኝ። ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ። ቻው